ስለዚህ በመጥምቁ ዮሐንስ በኩል የእግዚአብሔር መንግስት መጣ ነበር። በሙላት ደግሞ በመሲሁ በጌታ በኢየሱስ ክርስቶስ በኩል የእግዚአብሔር ኪንግደም በሙላት መጣች። በሙላት ምንም ሳይጎለው ፈውስ ቢሆን በረከት ቢሆን የእግዚአብሔር ቃል ቢሆን ታምራትን ቢሆን ተጠቅጥቆ ተሞልቶ መጣ ሲያፈካክል። ያንን በረከት መውሰድ የማን ፋንታ ነው? ያንተ ፋንታ ነው። ያንተ ድርሻ፣ ያንተ ድርሻ። ክብር ለጌታ፣ ክብር ለጌታ። ኢየሱስ ጌታ ነው። አሜን ነው ወገኖቼ። ወደ ጸጋው ዙፋን ሸሽተን ምን አድርገናል? መተናል አይደል? ከጨለማ ስፍራ ሸሽተን ምን ሆነናል? መተናል። ይኸው እንደዚያ ወገኖቼ፣ እንደዚያ ከሆነ መንፈሳችሁ የነቃ ይሁን። አሜን። ኧረ አሜን፣ ኧረ አሜን ነው ወይ? ክብር ለጌታ ይሁን። በተለይ እቺን ሰው በጣም ስለኝ በተለይ ጉጉት፣ ናፍቆት፣ መጓጓታችሁ የት ነው ያለው? ይኸው ጉጉት፣ ፊቱን ለማየት ናፍቆት ያስፈልጋል ወገኖች። ክብር ለጌታ፣ ክብር ለጌታ። በዚያ ዘመን ጌታ ኢየሱስ ክርስቶስ በሚያገለግልበት ጊዜ you can see from the picture of the Gospels ሰዎች በሱ ላይ ይንጠራጠሩ ነበር፣ ይሮጡ ነበር ለመስማት። በቃ እንደዚህ እያሉ ይጓጉ ነበር፣ ይናፍቁ ነበር። ወይስ ዘኪስን በምታይበት ጊዜ ምንድን ነው የሆነው? ሮጦ ቱላላ ወጣ ለማየት። There was eagerness, there was hunger, there was passion, pressing and looking for him. ያ ናፍቆት ዛሬ በውስጣችሁ አለ ወይ? አለ ወይ? አለ ወይ? አለ ወይ? ይኸውላችሁ የእግዚአብሔርን ጸጋ መውሰድ ከፈለጋችሁ ናፍቁት። አሜን። ኧረ አሜን፣ ኧረ አሜን በሉ። ክብር ለጌታዬ፣ ክብር ለጌታዬ። በመጓጓት በመናፈቅ በመንጠላጠል ወርሱ ስትጸልዩ don't just pray routine prayer. When you pray, when you're praying, expect something from God. Expect His touch. Just something, just His presence. Expect His touch, His presence. ስትጸልዩ ዛሬ አንድ ነገር ሳይሆን አይቀርም ብላችሁ በመጠባበቅ ጸልዩ። አሜን፣ አሜን ነው። When you come to church, come with expectations. ዛሬ ቤቱ ሄጄ አንድ ነገር ዛሬ ያገኛለሁ። ዛሬ ህይወቴ እንደ ቀድሞ አይሆንም። ዛሬ ጌታ ሆይ ዛሬ ቤቴ ሄዳለሁ፣ ቃልህን እሰማለሁ፣ መንፈስህን እጠጣለሁ፣ ከጸጋ እካፈላለሁ፣ ህይወቴ ይለወጣል ብላችሁ ናፍቃችሁ ክብር ለጌታ ይሁን። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለ።
መንፈሱን እጠጣለሁ፣ ይባርከኛል አምናለሁ። በእምነት ታድሼ እወጣለሁ፣ በእምነት ታድሼ እወጣለሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ሃሌሉያ! I was glad when they said, let's go to the house of God. አሜን። ይኸው ዝም ብላችሁ ደግሞ ዛሬ እሑድ ነው፣ በቃ ብላችሁ አትምጡ። ከረሃብ ጋር ነው። ለምን ሾው ሳምቲንግ ለጠገበ ሰው በጣም ለጠገበ ሰው በጣም ለጠገበ ሰው ክትፎ ብትሰጡት ምን ይሆናል? ምን ያደርጋል? ይበላል? አይበላም? አይበላም? If you bring the best food for the person who is already full, can he have any does he want to eat? No, because he's full. ሳልገጣቸው ስትመጡ በረሃብን ተርባችሁ ነው። ክብር ለጌታ ያለው ጸጋውን ተርባችሁ መንፈሱን ተጠምታችሁ በጉጉት ነው፣ በናፍቆት ክብር ለጌታ። ኧረ ክብር ለጌታ። እንደ ሎዶቅያ ቸርች አትሁኑ። Remember the church of Laodicea in Revelation chapter 3? ምንድን ነው ያለችው? እሷ ቸርች ምንድን ነው ያለችው? ሁሉ አለኝ አለች። ሁሉ አለኝ፣ ምንም አልፈልግም አለች። ወገኖቼ በናፍቆት ነው፣ በመጓጓት ነው፣ በመጠማት ነው። ያ ሰው ከላይ አንድ ነገር ያገኛል፣ ይቀበላል። ኢየሱስ ጌታ ነው። አሜን ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። እንግዲህ ይሄ ዓመት መስፋት ዓመት አይደለም? እንግዲህ እንደዚያ ከሆነ መስፋት የሚገባን በተለይ ደግሞ በመንፈሳዊ ሕይወታችን ወደታች በመጥለቅና ወደ ጎን በመስፋት ወደ ላይ በማለት ማደግ ያለበት በመንፈሳዊ ሕይወታችን። ስለዚህ እንደዚያ ወገኖቼ እንደዚያ ከሆነ pray and plan this year to grow in spiritual life, in your spiritual life. በዚህ ዓመት በቃ ማደግ አለ። Aren't you tired of just coming to church every day and doing nothing? በቃ በዚህ ዓመት ነገሬ ይቀየራል። በዚህ ዓመት እግዚአብሔር አየዋለሁ፣ ክብሩን አየዋለሁ፣ ድምፁን ሰማለሁ፣ ጸጋውን ከፍላለሁ ብላችሁ ፕላን አድርጉ። ጾሙ፣ ጸልዩ። አሜን። ኧረ አሜን ነው። ኧረ አሜን ነው። ክብር ለጌታ፣ ክብር ለጌታ። ስለዚህ የእግዚአብሔርን ጸጋ አይወላችሁ በመካከላችን ጸጋው ሙሉ ነው ያለው። አሜን አሜን። ሙሉ ጸጋ አለ። ሙሉ ጸጋ ቤቱ ውስጥ አለ፣ መቅደሱ ውስጥ አለ፣ ቃሉ ውስጥ አለ፣ መንፈሱ ውስጥ አለ። ያንን ወገኖቼ በጸሎት መውሰድ፣ በእምነት መውሰድ አለባችሁ። ክብር ለጌታ። ኧረ ክብር ለጌታ፣ ክብር ለጌታ። ኢየሱስ ጌታ፣ ኢየሱስ ጌታ። Hallelujah. Let me show you. Let me take you to Jude chapter. There's only one chapter, verse 20 to 23. ይሁዳ መልእክት
የመናጠቅ ህይወት ይሁዳ ምዕራፍ 1 ብቻ ነው ያለው። ቁጥር 20 ጀምሮ እናነባለን። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ጠብቁ። ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ህይወት የሚወስደውን የጌታችን ኢየሱስ ክርስቶስን ምህረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ምን አድርጉ? ጠብቁ። verse 22 አንዳንዶች ተከራካሪዎችንም ምን አድርጉ? ውቀሱ። አንዳንዶችንም ከእሳት ምን አድርጉ? ነጥቃችሁ አድኑ። አንዳንዶችንም በስጋ የረከሰውን ልብስ እንኳን እየጠላችሁ በፍርሃት ማሩ ይላል። ቁጥር 22 ላይ አንዳንዶች ተከራካሪዎችን ውቀሱ፣ አንዳንዶችንም ከእሳት ምን አድርጉ? ምን አድርጉ? ምን አድርጋችሁ አድኑ? ያሽካበሉ ይማካችሁ ሲከፋ ብቻ ያሽካበሉ ሲከፋ አድርጋችሁ ነጥቃችሁ አድኑ። what is the English say? snatch ምን አድርጉ? ነጥቃችሁ አድኑ። ከእሳት ወደ ሞት የሚነዳውን ሰው ኦልሞስት ወደ ገሃነመ እሳት ውስጥ እግሩን እያስገባ ያለውን ሰው ተመለስ ብላችሁ ነጥቃችሁ አድኑ። That tells about how you have to witness about Jesus. Not just, hey, go to church. God loves you. Hey, you have to repent, brother. Come to Jesus. There's fire coming. Hey, come to God. God loves you. Come to Jesus. He loves you. That's with some passion. You know what I mean? ክብር ለጌታዬ። አንዳንዶችን ነጥቃችሁ ከእሳት አድርጉ፣ አድኗቸው። ልክ ኢየሱስ ክርስቶስ ያን ወንበዴ እንዳዳነው ማለት ነው። ዘመኑን ሙሉ በክፋት የቆየውን ሰው ደግሞ አሁን በከፍተኛ ወንጀል ተከሶ በከፍተኛ ቅጣት የተቀጣውን ሰው ኦልሬዲ ወደ ገሃነመ እግሩ እየገባ ያለውን ሰው ያደረገው ነጥቋል። ዛሬ ግን ጋር በገነት ትሆናለህ። ክብር ለጌታዬ። Look, Christian life is a life of not just defending, it's a life of offending, life of fighting. It's offensive, not defensive. ክብር ለጌታዬ። ዝም ብላችሁ ቁጭ አትበሉ። በመንፈስ ጸልዩ። በመንፈስ በልባችሁ ውስጥ እሳት ይግባ። ይኸው ደም ስራችሁ ውስጥ የሚራመድ እሳት ይግባ። በቃ ዝም ብላችሁ አትቀመጡ። የእግዚአብሔር ነገር ወገኖቼ ያቃጥላችሁ። በመንፈስ ምን የምታደርጉ ነው ይላል። ትቃጠሉ ሉክ መስቀል ላይ ነው ሞተላችሁ። ዘተ ጆክ መስቀል ላይ ሞቶላችሁ ደሙን አፍሶላችሁ በጣም ወደቱ ሳለ የኛ ምላሽ ግን ወገኖቼ እንደው ለብ ያለ መሆን የለበትም። ክብር ለጌታዬ። አሜን ነው። ስለዚህ let's be fire for Jesus.
let's go on fire for Jesus በመንፈስ ምንቃጠል በመንፈስ ምንዘምር ቃሉን ምናጠና የምንተጋ ለማገልገል እሱን ለማክበር ምንተጋ ሰዎች መሆን አለብን አሜን ነው ክብር ለጌታ ክብር ለጌታ አሜን ክብር ለጌታ ወገኖቼ ጸጋው መንፈሱ ትሩፋቱ አለ ያንን መውሰድ መካፈል የኛ ድርሻ አሜን ነው ክብር ለጌታ ክብር ለጌታ ቁመን እንጸልያለን ሃሌሉያ